ሰላም ለእናንተ የሆኑ ውድ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬ እንግዲህ በቀጥታ የምንገባው ወደ ሃይድሮሎጂካል ዳታ ወይም ሜትሮሎጂካል ዳታ አናላይሲስ ነው። እንግዲህ እንደምታውቁት ዳታ ሃይድሮሎጂካል ወይም ሜትሮሎጂካል ዳታ የምናገኘው ሚኒስትሪ ኦፍ ዋተር ኤንድ ኢሪጌሽን ነው። ዘን ምንድነው ሮ ዳታ ነው የሚሰጠን። የተዘበራረቀ የተለያየ ስቴሽን ዳታ የተለያየ ፓራሜትር በአንድ ላይ ተዘበራርቆ ነው በዚህ መልኩ የሚሰጠን ዳታ መጀመሪያ ሲሰጠን እንጂ አሬንጅ ሆኖ የተደራጀ ዳታ አይደለም የምንቀበለው ማለት ነው። ዘን ምን እናደርጋለን? መጀመሪያ ዳታውን አሬንጅ ማድረግ አለብን። ኤንድ ዘን አሬንጅ ካደረግን በኋላ ዳታ ስታክ እናደርጋለን። ስታክ ማለት ወደታች ቁልቁል ሙሉውን ዳታ ዓመተ ምህረቱን ሙሉውን መደርደር አለብን ለሃይድሮሎጂካል ዳታ ወይም ሜትሮሎጂካል ዳታ አናላይሲሱን ለመስራት ማለት ነው። ያ ማለት ሚሲንግ ቫልዩ ይኖራል። ሚሲንግ ዳታ ቫልዩን ፊል ለማድረግ ቁልቁል መደርደር አለበት የሁሉም ስቴሽን ዳታ ማለት ነው። ለምሳሌ እዚህ ጋር በጣም ብዙ ስቴሽኖች አሉ። እነዚህን ፊልተር እናድርጋቸውና የምንፈልገውን ስቴሽን እኛ ኤክስትራክት አድርገን እንወስዳለን ማለት ነው። ለምሳሌ ደብረ ብርሃን ስቴሽን ወስጄ ላሳያችሁ። ደብረ ብርሃን ስቴሽን ዘን እዚህ ጋር ፓራሜትሮች አሉ። ፕሪሲፒቴሽን ፓራሜትር አለ፣ ቴምፕሬቸር ማክሲመም እና ሚኒመም ይኖራል፣ ሪሌቲቭ ሂዩሚዲቲ ይኖራል፣ ሶላር ሬዲዬሽን ይኖራል። ሁሉም ፓራሜትሮች አምስቱም ፓራሜትሮች እዚህ ጋር ተዘበራርቀው ነው የሚቀመጡት እና እያንዳንዱን ፊልተር አድርጎ ነው መስራት የሚጠበቅብን ማለት ነው። ስለዚህ ምን እናደርጋለን? ይህንን ፕሪሲፒቴሽንን ወስጄ ላሳያችሁ እና ለጊዜው ሁሉንም ግን ፊልተር አድርጎ መስራት ግድ ይለናል ማለት ነው። አናላይሲስ ስናደርግ ወይም ሚሲንግ ቫልዩን ለመሙላት እነዚህን ለብቻ አሬንጅ አድርጎ ስታክ ማድረግ ከዛ በኋላ እያንዳንዱን ኔይበሪንግ ስቴሽን ተጠቅሞ ፊል ማድረግ ይጠይቃል። የራሱ ሚሲንግ ቫልዩ ፊል ለማድረግ የምንጠቀመው ሜቶዶሎጂ ሁሉንም ደግሞ በሌላ ቪዲዮ የማሳያችሁ ይሆናል። ለጊዜው ይህን ዳታ ግን እስከ ስታኪንግ ድረስ ያለውን አጠቃላይ ዛሬ የምናየው ይሆናል ማለት ነው። ስለዚህ ፕሪሲፒቴሽን ፓራሜትር ወሰድን ደብረ ብርሃን ስቴሽን ዘን ይህን ኮፒ እንለዋለን ማለት ነው ሌላ ሺት ላይ። ምክንያቱም ኦሪጂናል ዳታዬ እንዳይዘበራረቅብኝ ወይም እንዳይበላሽብኝ ሌላ ቦታ ወስጄ እሰራለሁ ማለት ነው። ዘን ይህን እዚህ ጋር ኮፒ ፔስት እናደርጋለን። ዘን ዳታዬን ኮፒ አድርጌ ከወሰድኩ በኋላ ለአናላይሲስ የማልፈልጋቸውን ፓራሜትሮች አጠፋለሁ ማለት ነው። ኮለኖቹ እነዚህ ነው ደብረ ብርሃን እንደሆነ ይታወቃል። ስለዚህ ሰሌክት አድርጌ አጠፋዋለሁ። ይሄ ዘን ዓመተ ምህረቱ አለኝ፣ ወሩ አለኝ፣ ቀኑ ወደዚህ ከላይ ተደርድሯል እስከ 31ኛው ቀን ድረስ አለኝ። ስለዚህ ታይሙን አጠፋዋለሁ። ሪከርድ የተደረገበት ሰዓት ነው ይሄ 3 ሰዓት ላይ ነው ሪከርድ ተደርጓል። ይሄን አጠፋዋለሁ አልፈልግም። ስለዚህ በዚህ መልኩ ቆራርጥና ዳታዬን በዚህ ይሄ ስለሆነ የሚያስፈልገኝ ይቺን ሴቭ አደርጋታለሁ ማለት ነው። ዘን ምንድነው የማደርገው? ከዚህ በኋላ ዳታውን ቀኑ ወደ ታች መሆን ስላለበት ትራንስፖዝ ማድረግ አለብኝ። ዳታውን ኮፒ ብዬ ትራንስፖዝ ማድረግ ይኖርብኛል ማለት ነው። በመጀመሪያ ደረጃ ግን እዚህ ጋር በጣም ብዙ ስለሆነ ከ1954 ጀምሮ ስለሆነ ያለው ሪከርድ የተደረገው ዳታ እኔ የምፈልገው ደግሞ ከ1995 ጀምሮ እስከ 2018 ያለውን እስከ 2019 ያለውን ዳታ የ22 ዓመት ዳታ ነው የ25 ዓመት ዳታ ነው የምፈልገው እና ስለዚህ የ25 ዓመቱን ዳታ እጠቀማለሁ። ዘን ምን አደርጋለሁ? እነዚህን እስከ 1994 ያለውን አጠቃላይ አጠፋዋለሁ ማለት ነው። እንደሌት ትለዋለህ። ከዚህ በኋላ ምንድነው እነዚህ ወሮቹ ተዘበራርቀው ስለተቀመጡ እነዚህን ሶርት እናደርጋለን። ከአንደኛው ወር እስከ 12ኛው ወር በስርዓት እንዲደረደሩልን ሶርት የማድረግ ስራ እንሰራለን። ስለዚህ ሰሌክት አድርግና ሽፍት ኮንትሮል ሽፍት ወደ ጎን ዘን ምን አደርጋለሁ? እዚህ ጋር ሶርት የሚለው ላይ ገብቼ ከትንሽ ወደ ትልቅ ሶርት አድርግልኝ ይለዋለሁ። ዘን ሁሉንም በዚህ መልኩ 96ንም በዚህ መልኩ ሶርት እናደርጋለን ማለት ነው። ይሄንን ኮንትሮል ሽፍት ወደ ጎን ከዛ ሶርት
በዚህ መልኩ ሙሉውን በዚህ መልኩ ሶርት ታደርጉታላችሁ። ሙሉውን በዚህ መልኩ ሶርት ካደረጋችሁ በኋላ ምንድነው የምናደርገው? ይሄንን ያው ለማሳያ ስለሆነ እናንተ ስሩት፣ ሶርት ማድረጉን ወደታች ሙሉውን ስሩት። ግን ከዚህ በኋላ ምንድነው የምናደርገው? ይሄን እንደገና ትራንስፖዝ እናደርጋለን ማለት ነው። በመጀመሪያ ደረጃ ሽታችንን እናስተካክልና ዓመተ ምህረት ቀን ወደታች እንዲሆን እናደርጋለን። ወሩን እንገለብጠዋለን፣ በላይ በኩል ይሆናል ማለት ነው። ዘንድ በዚህ መልኩ አደረግና ቀን አንደኛው ቀን እዚህ ጋር ፎርሙላ ላስቀምጥለት፣ ምክንያቱም በእጃችን እየጻፍን ከ1995 ጀምሮ 1 2 እያልን ወደታች ቀን አንጽፍም። ስለዚህ ምን እናደርጋለን? ሎጂክ እናስቀምጥለታለን። በኢፍ ሎጂክ እዚህ ጋር ፎርሙላ እንሰራለን። ኢፍ ፕሪቪየስ ዴዩ ግሬተር ዛን ኦር ኢኳል ቱ 31 ከሆነ ኮማ አንድ በልኝ፣ ካልሆነ ግን ፕሪቪየስ ዴይ ሲደመር አንድ እያደረግልኝ ሂድ ነው ማለት። ያ ማለት 31 ከሆነ አንድ ሆኖ ይጀምርልኝ ነው። እንደገና አንድ ሆኖ ምክንያቱም ከ31 በላይ ቀን ስለሌለ። 31 ካልሆነ ግን ያ ፕሪቪየስ ቀኑ ሲደመር አንድ በየቀኑ አንዳንድ እየጨመረ ስለሆነ የሚሄደው ቀኑ በዛ ብለህ አስቀምጥልኝ ነው። ዘን ኢንተር እለዋለሁ ማለት ነው። ዘን ከ95 ጀምሮ ስለሆነ ዳታችን 1995 የመጀመሪያዋን ቀን የመጀመሪያዋን ዓመተ ምህረት እናስቀምጥና ዘን ምንድነው የምናደርገው? አሁንም ለዚህም ፎርሙላ እንሰራለታለን በኢፍ ሎጂክ ማለት ነው። ኢፍ ይሄ ፕሪቪየስ ቀኑ ግሬተር ዛን ኦር ኢኳል ቱ 31 ከሆነ ኮማ ዘን ይሄ ሲደመር አንድ አድርግልኝ ነው። ምክንያቱም ወደ ጎን ስለሆነ 12 ወር 12 ወር ወደ ታች 31 12 ወር ጨርሶ 31ኛው ወር ላይ ቀን ላይ ሲገባ እሱ ሲያልፍ ይቀይራል አንደኛው ወር ብሎ ነው። እንደገና ወይም ደግሞ 95 ከሆነ 96 ብሎ ይቀጥላል ማለት ነው። ዓመተ ምህረቱ ቼንጅ ያደርጋል። ስለዚህ ቼንጅ ያደርግልኝ አንድ ጨምርልኝ ነው። ካልሆነ ግን ራሱ ዓመተ ምህረቱን አድርግልኝ ኢንተር። ስለዚህ እነዚህን ሁለቱን ፎርሙላዎች ካስቀመጥን በኋላ ድራግ እናደርጋቸዋለን ማለት ነው። ያያችሁት 31ኛው ቀን ሲደርስ አንድ ብሎ ይጀምርልኛል ማለት ነው። ዓመተ ምህረቱም አብሮ ይቀየራል። ግን እስከ 2019 እስከሚሆን ድረስ ድራግ እናደርጋለን ማለት ነው። ከ95 እስከ 2019 ስለምንሰራው ስለዚህ ከዚህ በኋላ ምንድነው የማደርገው ማለት ነው? ኤክስትራክት ያደረኩትን ዳታ ትራንስፖዝ አድርጌ ወደዚህ ማምጣት አለብኝ ማለት ነው። ይሄን ሶርት ያደረግነውን ማለት ነው። ዘን ይሄን ዳታ እዚህ ጋር 7ኛው ወር ሚስ ተደርጋለች፣ የለችም፣ ሪከርድ አልተደረገችም። 11 ወር ዳታ ነው ያለው፣ አንዷ ወር ዳታ የለችም። ስለዚህ ሰሌክት ኮንትሮል ሽፍት ወደሆነ ዘን ኮፒ ትራንስፖዝ ፔስት ስፔሻል ትራንስፖዝ ዳታ ኮፒ። ስለዚህ 7ኛ ወር ማለት ጁላይ ነው። ከጃንዋሪ ጀምሮ ስንቆጥር ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ 7ኛ ወር ይሆናል ማለት ነው። ስለዚህ እችን ዳታ እንገፋታለን። 7ኛ ወር ሚስ ናት የለችም። እችን እንገፋታለን። 7ኛ ወር ሪከርድ የላትም ማለት ነው፣ ሚስ የተደረገች ነው። ስለዚህ ምንድነው እችን በሚሲንግ ዳታ እንሞላታችን። ሚሲንግ ቫልዩ ነች ማለት ነች። እችን እናስቀምጣለን። 96 እንሄዳለን። 1996ንም በተመሳሳይ የ12 ወር ዳታ እዚህ አሁን ሰሌክት እናደርጋለን በ12ኛ ወር ድረስ። ከዛ ሽፍት ኮንትሮል ሽፍት ቅርታ ወደ ጎን እንሄድና እንመርጥለታለን። ኮፒ ዘን ትራንስፖዝ ይችን ጋር እንመጣና ስፔሻል ፔስት ስፔሻል ዘን ትራንስፖዝ በተመሳሳይ
አሁንም እዚህ 1997 አንደኛው ወር ጀምሮ በተመሳሳይ ሙሉን ኮፒ አድርገን ወደዚህ እናመጣለን ማለት ነው። ይህን ዳታ በዚህ መልኩ ትራንስፖዝ እያደረግን እንጨርሳለን ማለት ነው። በዚህ መሰረት ሙሉውን ኮፒ ፔስት ትራንስፖዝ እያደረጋችሁ ሙሉውን ዳታ ታስቀምጣላችሁ። ዘንድ ከዚህ በኋላ ምንድነው የምናደርገው? ስታክ ነው። ስታክ ለማድረግ ምንድነው ማቺንግ ፖይንት ማስቀመጥ አለብን፣ ስታክ ለማድረግ ማለት ነው። ዘን ይሄን እንዳለ ይሄን ራሱ ተወስዱና ይሄን ኮፒ ከዛ ፔስት እናደርገዋለን። ይቅርታ ከዛ በኋላ ምንድነው የምናደርገው? እዚች ጋር ኢንሰርት እናደርግና አንዲት ሴል ማቺንግ ፖይንት እናስቀምጣለን ማለት ነው። ማቺንግ ፖይንት ማለት እኩል ይሆናል ዓመተ ምህረቱ ሲደመር ቀኗ ሲካፈል ለመቶ ነች። ማቺንግ ፖይንት ማለት ነው። ዘንድ በዚች ማቺንግ ፖይንት አማካኝነት ይደረድርላችኋል ማለት ነው። እቺን ለሙሉ ድራግ ታደርጉታላችሁ፣ ሙሉውን ድራግ ያደርግላችሁ። ከዚህ በኋላ ዳታ ስታኪንግ ስታክ ነው የምናደርገው ዳታ። ዘንድ በዚህ መልኩ አሬንጅመንቱን ጨርሰናል። አሁን አሬንጅመንቱን ከጨረስን በኋላ ቀጥታ ስታክ ነው የምናደርገው። ስታክ ስናደርግ ቪሉካፕ እንጠቀማለን። በደንብ በአትኩሮት እንድትከታተሉ እንፈልጋለሁ። ከዚህ በኋላ ያለውም ማለት ነው። ዘንድ ምንድነው የምናደርገው? ዓመተ ምህረት ይኖረናል። ይር መንዝ ዴይ ኤንድ ፒሲፒ ይኖረናል ማለት ነው። ፕሪሲፒቴሽን ዳታው ማለት ነው። በዚህ መልኩ ነው አሬንጅ የምናደርገው። ስለዚህ ዓመተ ምህረት የመጀመሪያው 1995 ነው። ወር አንደኛ ወር ነው የሚጀምረው። መቼም ወር 30 ብሎ አይችልም። ቀንም በተመሳሳይ አንደኛ። ስለዚህ እዚህ ጋር አሁን ፎርሙላዋን የቅድሟን ፎርሙላ እናመጣታለን ማለት ነው። እኩል ይሆናል ሎጂክ ኢፍ ሎጂክ እንጠቀማለን። እኩል ይሆናል ኢፍ previous day greater than or equal to 31 ከሆነ ኮማ ዋን በለኝ፣ ካልሆነ ግን previous day ሲደመር አንድ እያደረግክ ሊሄድ ብዬ አስቀምጥለታለሁ ማለት ነው። ዘን ክሎዝ ብራኬት ወሩ አሁን እዚህ ጋር ሁለት ሎጂካል ኮንዲሽን አለ። አንደኛ ወሩ 31 ሲሆን ማን ነው ቀኑ 31 ሲሆን ወሩ አንዳንድ ወር እየጨመረ ይሄዳል። ለምሳሌ ጃንዋሪ ከሆነ ፌብሩዋሪ ይሆናል። አንደኛው ወር ከሆነ ሁለተኛው ወር ይሆናል። ሁለተኛው ወር ከሆነ ሶስተኛው ወር ይሆናል። ቀኑ 31 እየሆነ ከሄደ ማለት ነው። አንደኛው ኮንዲሽን ደግሞ ልክ ወሩ 12 ሲሆን እንደገና አንድ ብሎ ነው የሚጀምረው። ስለዚህ ቱ ሎጂካል ኮንዲሽንስ አለን። እዚህ ጋር ኢፍ ሎጂክ ስንጠቀም ኤንድንም አብረን እንጠቀማለን ማለት ነው። ዘን ኢፍ ኤንድ if and ይሄ እኩል ይሆናል 12 ወሩ 12 ከሆነ ኮማ ኤንድ ሁለት ሎጂካል ኮንዲሽን ስለሆነ ማለት ነው። ይሄ እኩል ይሆናል ይቅርታ greater than or equal to 31 ከሆነ ይቅርታ greater than or 31 በሉት ይሄንኛውን ከሆነ ቅንፉን ዝጉት ኮማ ይሄ ልክ ከሆነ ማለት ነው። if true ከሆነ ይሄ ኮማ አንደኛው ወር ብላችሁ ጀመርልኝ ነው። ምክንያቱም 12ኛው ወር ከሆነና ቀኑ 31 ከሆነ አንድ ብሎ ነው እንደገና የሚጀምረው። ስለዚህ ሁለቱ ኮንዲሽኖች ልክ ከሆኑ አንድ ብለህ አስቀምጥልኝ ነው። ከዛ ካልሆነ ግን ኢፍ እንደገና ማለት ነው ኢፍ ቀኑ ግሬተር ዛን
ኦር ኢኳል ቱ ቀኑ ብቻ ወሩ 12 ካልሆነ ቀኑ ብቻ ከሆነ 31 የሚሆነው አንዳንድ እየጨመረ ስለሚሄድ አንደኛ ወር ከሆነ ሁለተኛ ወር ይሆናል ማለት ነው። ኢፍ ቀኗ ግሬተር ዛን ኦር ኢኳል ቱ 31 ከሆነች ኮማ ይቺ ወሯ ስትደመር አንድ እያደረግን የሚሄድ ነው። ካልሆነች ግን ኢፍ ቫልዩ ኢዝ ፎልስ ከሆነ ራሱን አድርግልኝ ዘን ኢንተር ዘን ምክንያቱም አሁን አንደኛ ወር ነው ወደታች ወሩም ወደታች ስለሆነ አንደኛ ወር ቀን 31 ሲሆን ሁለተኛ ወር ይቀጥላል ማለት ነው። ዘን ዓመተ ምህረቱን ደግሞ ለማስቀመጥ በተመሳሳይ ሁኔታ ሁለት ኮንዲሽኖች አሉ። ዓመተ ምህረት ሊቀየር የሚችለው ኦንሊ ወሩ 12 ሲሆን እና ቀኑ 31 ሲሆን ብቻ ነው የሚቀየረው። ከዛ ውጭ አይቀየርም ዓመተ ምህረት። ስለዚህ ምንድነው የምናደርገው ማለት ነው? ሁለት ሎጂካል ኮንዲሽን አሁንም እንጠቀማለን ማለት ነው። ሁለቱም ማች ካላረጉ እነዚህ ሁለት ፖይንቶች ሊቀየር አይችልም። ኢፍ ወሩ ግሬተር ዛን ኦር ኢኳል ቱ 12 ኮማ ቀኑ ግሬተር ዛን ኦር ኢኳል ቱ 31 ከሆነ ሁለቱም እነዚህ ኮንዲሽኖች ኢፍ ትሩ የሚሆኑ ከሆነ ምንድነው የምናደርገው? ዓመተ ምህረቱ ይቀየራል። ያ ማለት አንድ እየጨመረ ከ95 ላይ አንድ ሲጨመር 96 ይሆናል ማለት ነው። ይሄ ሲደመር አንድ እየሆነ ይሄዳል ማለት ነው። ካልሆነ ግን ኢፍ ዚስ ኢዝ ፎልስ ዘን ምንድነው የሚሆነው? ቫልዩ ራሱ 95 ነው የሚሆነው ማለት ነው። ዘን ክሎዝ ዘ ብራኬት ሂት ኢንተር ዘን 95 እነዚህ ሁለቱ ኮንዲሽኖች ካልተሟሉ ዓመተ ምህረት ሊቀየር አይችልም። ዘን እነዚህን ሶስቱን ድራግ እናደርጋቸዋለን። ሶስቱን ፎርሙላ ያ ማለት 31 አንድ ዓመት 365 ቀን ነው ያለው። ግን የ25 ዓመት 25 ሲባዛ በ365 ኦልሞስት ወደ 9100 ምናምን ሮው ማለት ነው። ወደ ታች ድራግ የምናደርገው ይሄን ድራግ እናደርጋለን። ለማሳየት ያክል ይበቃል። እዚህ ድረስ ድራግ ካረኩት ይቅርታ ከላይ ጀምሮ ወስጄዋለሁ እንትኑ ዘን በዚህ መልኩ አሁን ለምሳሌ 12 ሲሞላ ወሩ ዓመተ ምህረቱ ይቀየራል ማለት ነው። በዚህ መልኩ ሙሉ እስከ 2019 ድረስ ስታክ አድርጉት እናንተ ድራግ አድርጉና ዘን ከዚህ በኋላ ምንድነው ፒሲፒ ነው ፎርሙላ የምንጽፈው የዚህ ፎርሙላ ዘን እዚህ ጋር ቪ ሉክአፕ እንጠቀማለን ማለት ነው። ሉክአፕ ቫልዩ ይሄ ሲደመር ይሄ ሲካፈል ለመቶ ዓመተ ምህረቱ ሲደመር ቀኑ ሲካፈል ለመቶ ማቺንግ ፖይንት ብለን የሰራናት ማለት ናት። ይሄ ማለት በዚህች ማቺንግ ፖይንት አማካኝነት ኮማ ኮማ ዘን ቴብል ኦፍ አሬ ማለት እዛ ማቺንግ ፖይንት ብለን የጠራናት ኮማ ይችን ሙሉ አንድ ራፍት አድርጓታለን። ከዚች ጀምሮ ዳታችሁ ኮንትሮል ሽፍት ወደ ታች አንዴ ድራግ ማለት ዘን እንመለሳለን። ሲክስ ይችን ሰሯት ሽፍት ፎር ሽፍት ሽፍት እንዳይንቀሳቀስ ማድረግ ማለት ነው። ኮማ ኢንዴክስ ኮለመን
ባክ በሉት እዚህ ጋር ሽት 7 ብሎ ይጨምርባቸዋል ባይ ዲፎልት። ከዛ ወደዚህ ስትመጡ ኮማ ወሩ ሲደመራል ወሩን ወደ ታች እየደመረ እንዲሄድልኝ ነው። ወሩ ሲደመር አንድ ቀጣ እቺን አጥፏት ሽት 7 የምትለው ነው። ዘን ኮማ ካልሆነ ግን ያ ካልሆነ ግን ከዚህ ውጭ ከሆነ ፎልስ አድርግልኝ። ኢንተር። ስለዚህ በዚህ መሰረት ሪከርዱን ያስቀምጥላችኋል። ዘን ድራግ ማድረግ ነው። ወደታች ደብል ክሊክ ስታረጉት ራሱ ያስቀምጥላችኋል። ዳታው ወደታች ደርድሮ ያስቀምጥላችኋል። ሙሉ ዳታውን ወደታች ደርድሮ ያስቀምጥላችኋል። በዚህ ማቺንግ ፖይንት አማካኝነት በቪሉካፕ ይሄንን እንሰራለን ማለት ነው። ዘን ከዚህ በኋላ ምንድነው የምናደርገው? ሁሉም ወር 31 ስላልሆነ የፈረንጆች ከ28 ጀምሮ ስለሆነ ቀኑ ማለት ነው። ለምሳሌ ፌብሩዋሪ በ4 ዓመት አንድ ጊዜ ብቻ ነው እንጂ 29 አለበለዚያ 28 ነው። ጃንዋሪ 31፣ ዲሴምበር 31፣ ፌብሩዋሪ 28፣ ማርች 30 እያለ ነው የሚቀጥለው። ስለዚህ ሁሉንም ባይ ዲፎልት 31 ቀን ብለን ስለሆነ ያስቀመጥነው ዘን እያንዳንዱ ወር ያለውን ትርፍ ድሌት ማድረግ አለብን። ስለዚህ አሁን ቪሉካፕ ነው። ዘን ምንድነው የምናደርገው? አሁን ፊኒሽ ልናደርግ አንድ ስቴፕ ነው የቀረን ማለት ነው። ዘን አጀስት ማድረግ አለብን። ይሄ ሙሉውን ቀኑ አጀስትመንት መስራት አለብን። ያንን ኮፒ እንልና ቪሉካፕ አሁን የሰራነው እቺን ኮፒ ብለን እናመጣና አጀስትመንቱ ላይ ፔስት እንላለን። ይቅርታ ቫልዩ ፔስት በሉት፣ ምክንያቱም ድሌት ልናደርግ ስለሆነ ቫልዩ ፔስት። ዘን ምንድነው የምናደርገው? እዚህ ጋር ባይ ዲፎልት ስለሚጽፍልን እንትኑ አንደኛው ቀን 1995 ጀምሮ ነው ዳታችን ያለው። ግን በዚህ መሰረት አስተካክሉት እናንተ። ፎርማት ዴቱን ፎርማት አድርጉት እናንተ በሚመቻችሁ መልኩ ማለት ነው። በዚህ መልኩ እንዲያስቀምጥልኝ ፈለኩኝ። ዘንድ ድራግ አድርገዋለሁ ማለት ነው። አሁን ይነግራቸዋል፣ ትርፍ ቀኑን ይነግራቸዋል። ስለዚህ አሁን ጃንዋሪ 1995 ጃንዋሪ 31 ቀን ነው። 31 ጃንዋሪ ልክ ነው። ፌብሩዋሪ 28 ነች 1995 ላይ። ዘን ምንድነው ይሄ ሶስቱ ቀን 29፣ 30፣ 30 ባይ ዲፎልት እኛ የሰራ ነው ቀን ነው። ይሄን ድሌት ማድረግ አለባችሁ። ከዛ እንደገና እዚህ ጀምራችሁ ከ28 ወደ ታች ድራግ ታረጉና ታስተካክሉታላችሁ። ደብል ክሊክ ታረጉታላችሁ። ከዛ ትቀጥላላችሁ። ማርች 31 ነው። አፕሪል 30 ነው። ስለዚህ እቺ 31ኛዋ ቀን መጥፋት አለባት። በዚህ መልኩ ይሄን ድሌት ታደርጋላችሁ። በጣም ቦሪንግ ነው ግን ግዴታ ነው። የሁሉንም ስቴሽን በዚህ መልኩ ነው የምንሰራው። ሜይ 31 ነው። ጁን 30 ነው። ስለዚህ ይቺን 31ኛዋን ቀን ማጥፋት አለብን። በዚህ መልኩ ከዛ ድራግ ማድረግ አለብን። መልሰን እንዳንረሳ ይዘበራረቃል አለበለዚያ። ድራግ ስናደርግ እነዚህ ይስተካከልና ዘንድ ጁላይ 31 ነው። ጁላይ እና ኦገስት 31 ነው። ሁለቱ ሴፕቴምበር 30 ነው። ይቺን አንዷን 31ኛዋን ቀን ድሌት እናደርግና መልሰን ይሄን ድራግ አድርገን እናስተካክላለን። ደብል ክሊክ እናደርገዋለን። ዘንድ በዚህ መልኩ ሙሉ ዳታ እስከ 2019 ድረስ ያለውን አጀስት ማድረግ አለብን። ከዛ በኋላ ስታክ የተደረገ ዳታ አለን ማለት ነው። ዘንድ ከዚህ ከስታኪንግ በኋላ ከዳታ ስታኪንግ የሁሉንም ስቴሽኖች በዚህ መልኩ ፕሬሲፒቴሽን ለብቻ፣ ቴምፕሬቸር ሚኒመም ማክሲመም ለብቻ፣ ሶላር ሬዲዬሽን ለብቻ፣ ሪላቲቭ ሂዩሚዲቲ ለብቻ፣ ዊንድ ስፒድ ለብቻ ሙሉን በዚህ መልኩ ስታክ ካደረግን በኋላ ፕሬሲፒቴሽን ለብቻው 5 ስቴሽን ከሆነ የምንጠቀመው ለምሳሌ 5 ስቴሽን ተጠቅሜ ያሳያቸዋለሁ። በኋላ ፊሊንግ
ስንሞላ ማለት ነው። ስቴሽኖቹን በዚህ መልኩ አሬንጅ ካደረግን በኋላ ቶታሊ አገኘን። ይሄ ዘን ምንድነው የምናደርገው? በዚህ መልኩ ከወሰድን በኋላ እዚህ ጋር ኢንሰርት እናደርግና አኑዋል አቬሬጁን አኑዋል ፕሪሲፒቴሽን ማግኘት አለብን። ቅርታ አኑዋል ፕሪሲፒቴሽኑን ማግኘት አለብን ማለት ነው። ኢንሰርት ፒቮት ቴብል እንሰራና እዚህ ጋር ፒቮት ቴብል ዘን ቴብል ሬንጅ የሚለውን ይሄን ዓመተ ምህረቱን እና ፒሲፒውን ብቻ ተጠቅመን ኦኬ ዘን እዚህ ጋር የምንፈልገው ይሄውን ነው። ይሄ ዘን ምንድነው ይሄ ወደ ታች ስላመጣው ነው ይቅርታ። አሁን የሰራ ነው ስለሆነ የሚያስቀምጥልን በዚህ መልኩ ይችላል። እቺን ያስቀምጥልናል ማለት ነው። ዘን እቺኛውን ቀይራት ሰም ቶታል ሰሙን ያመቱን እናስቀምጠውና እዚህ ጋር ቶታል ሰም ያደርጋል። እስከ 2005 ስለሆነ ነው አሁን ያመጣሁት ዳታ እኔ። እናንተ ሙሉውን ስትሰሩ ሙሉውን ያስቀምጥላችኋል። ስለዚህ እዚህ ጋር አቬሬጅ ስትሰሩ ሙሉውን ነው ቆጥራችሁ የዓመተ ምህረቱን ቆጥረን ነው የምናካፍለው። ይሄን ቶታል ድምሩ ሪከርድ ያልተደረገ ይር ካለ ትዘሉታላችሁ፣ አይደመርም። አቬሬጅ ስትሰሩ ዜሮ ቫልዩ ነው ባይዘው ካልዘነበ ያው ዜሮ ተብሎ ስለሆነ ሪከርድ የሚደረገው ማለት ነው። ዘን ምንድነው ከ95 እስከ 2005 11 ዓመት አለ። ዘን ይሄኛውን ሲካፈል 11 ዓመት ማለት አኑዋል ፕሪሲፒቴሽን ይባላል። ኖርማል አኑዋል ፕሪሲፒቴሽን ይባላል። ኔክስት ቪዲዮ ሁሉንም ዳታ ስታኪንግ አድርገን ከጨረስን በኋላ ቀጥታ ሚሲንግ ዳታ ቫልዩ ፊል ማድረግ ስለሆነ ቀጥታ ወደ ሚሲንግ ዳታ ቫልዩ ፊል ወደ ማድረግ እንሄዳለን። ለዛሬ እዚህ ላይ ይበቃናል። ስለነበረን ቆይታ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልን። መልካም ቀን፣ መልካም ጊዜ